አንዳንድ ሰዎች አሉ አላህ ይጠብቀንና ዙሁር ሰገደ አስር አይሰግድም፣ መግሪብ አይሰግድም፣ ሰው ሲያይ ይሰግዳል፣ እናት አባቱን ሲያይ ይሰግዳል፣ ወይ ሚስቱን ሲያይ ይሰግዳል፣ ወይ ልጁን አፍሮ ይሰግዳል። ከዚህ አይነት ሰው አላህ ይጠብቃል። ከዚህ አይነት ስነ ምግባር አላህ ይጠብቃል። ለሰው ብለህ አትስገድ፣ ሰው አጅር አይሰጥህም፣ ሰው ደረጃህን ከፍ አያደርግልህም። ለአላህ ብለህ ስገድ። የትም ብትሆን ጉድጓድ ውስጥ ብትገባ የፈለገው ነገር ቦታ ገብተህ ብትደበቅ ከአላህ ስብሓነ ወተዓላ እይታ አትደበቅ። አላህ ስብሓነ ወተዓላ እኮ ምን ይላል? ወማ ቱኽፊ ሱዱር፣ ልብ ውስጥ የተደበቀችውን ራሱ አውቃታለሁ እንኳን ሌላ ነገር ይላል አላህ ስብሓነ ወተዓላ። ያለ ሰላት የማይሰግድ ሰው ከረሱል ሰለላሁ ዐለይሂ ወሰለም ሙሽሪክ ነው አሉ። ሰላትን ሳትሰግድ እኔ ሙስሊም ነኝ ማለት። ሰላትን የሚሰግድ ሰው መልካም ስነ ምግባር ይላበሳል። ሰላት እየሰገድክ አሁንም ከሰረክ፣ ሰላት እየሰገድክ አሁንም ካጭበረበርክ፣ ሰላት እየሰገድክ ሰላት ዲነል ኢስላም ያግድህ ቦታ የምትደርስ ከሆነ ሰላትህ አሁንም ትክክለኛ ሰላት አይደለም፣ እውነተኛው ሰላት ይሰገድካል። ለምን? ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነ ሰላት እኮ ተንሃ ዐኒል ፈሕሻኢ ወልሙንከር፣ ከመጥፎና ከሐራም ከተከለከሉ ነገራቶች ሰላት ያግድሃል። የምትሰግደው ሰላት እራሱ ያግድሃል። አሰላቱ ሲለቱን በይነከ ወበይነ አላህ፣ ሰላት እኮ በእኛና በአላህ ስብሓነ ወተዓላ መካከል የሚያስተሳስረን ሰላት ነው። ሰው እንዴት ነው ያለ ሰላት የሚኖረው? ሰው እንዴት ነው ሰላት ሳይሰግድ እኔ ሙስሊም ነኝ ሰላት ሳይሰግድ ልቡ ሰላም ሆኖ የሚኖረው? ምን አይነት ልብ ሰው ቢኖረው ነው ያለ ሰላት? ረሱል ሰለላሁ ዐለይሂ ወሰለም ቢላልን እኮ ያ ቢላል ተነስና አዛን አውጣ አሪሕና ብሰላት ይላሉ። ሰላምን ማገኘው ደስታን ማገኘው እረፍት ቢሰማኝ አላህ ፊት ለፊት ስቆም ነው ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ፈከይፈ እኛ እንዴት ያለ ሰላትን ትተን ሰላትን ሳንሰግድ ሰው ሰላም እንዴት ይሰማዋል? አዛን እየተባለ ሰላትን ትቶ ወዱእ ሳያደርግ ሰውነቱ ውዱእ ሳይነካ ብዙ ጊዜያት ነው ያልፍ ሰው አለ። አላህ ይጠብቅ። እንዲህ አይነት ሰው በዚህ አይነት ሁኔታ ላይ ከሞተ ምንድን የሚለው ለአላህ ስብሓነ ወተዓላ? ጀነት ገባለሁ ብሎ አፉን ሞልቶ ይኖራል። እንዲህ አይነት ሰው ሰላትን ሳይሰግድ ውዱእ አድርጎ ማያቅ እከሌ እንዲህ ነው በሐሜት ደግሞ ይውላል። ለራሱ እኮ ከአላህ ጋር የሚያቀራርበውን አንድ ሥራ የለውም። ስለ ሰው ግን ሰውና ሰውን ዓሊምን ማጋጨት፣ ሙሽሪኩን፣ ጃሂሉን፣ ዱርዬውን፣ የትኛውን ባለሀብቱን ሁሉም ላይ ምቀኛ ይሆናል ቁጭ ብሎ። ሰላት ቢሰግድ ከእንዲህ አይነት ነገራቶች ይርቃል። ሰላት ያግደዋል። ሰላት ሰው መልካም ስነ ምግባር እንዲኖረው ነው የሚያደርገው።